እኔ ምንም አልናገርም። ቤተክርስቲያኗ ግን እውነት ትፈርዳለች። ይህንን ቪዲዮ ስለ መድኃኔዓለም ሼር አድርጉልኝ። እሱ ፈጣሪያችን ቅዱስ መድኃኔዓለም ሰው አውርድ፣ ሰው ስጠን እባክህ። ኧረ ሰው ስጠን። አንተ የተሳተ ኑሮ ነው ወይ? አንተ በላይ ሰው አለብህ ወይ? ለምን ሰው ማሰጠን? ክርስቲያኗን ተመልከቷት። በዚህ ደረጃ ናት ቤተክርስቲያኗ። ክርስቲያን የሆነ ቢረዳና ይህኛው ጸሎታ ተሰርቶ ይፈጸምልን ብለን እርዱን። ስለ ክርስቲያን አምላክ የክርስቶስ ቤተሰቦች የመድኃኔዓለም ቤተ መቅደስ ፈርሶ እዚህ የኛ ቤት እኮ በእውነት ቀለም ተቀብቶ አሸብርቆ ነው ያለው። እንዴት እናድርግ? ይቺ ተፈነገለኝ ነገ ምን ይብጀን? ይህንን ቪዲዮ ሼር፣ ዲዩት፣ ኮፒ ሊንክ እያደረጋችሁ ሁላችሁም ከበረከቱ እንድትካፈሉልኝ ስል በመድኃኔዓለም እጠይቃችኋለሁ። በአባቶች አጠገብ ሆኜ እየለመንኳችሁ ነው። የተዋሕዶ ልጆች እርዱን፣ በእሱ ስም በቅዱስ መድኃኔዓለም ስም እርዱን እባካችሁ። ያለውን ይርዳ። አሁን የዳሬ ሰው እያለና ያለ በዳሬ ሰው የላችሁም ምናምን እዚህ አካባቢ ሆነ ምናምን ታዲያ ነገ የሰጠን እንደሆነ አይታወቅም እያነስን ደግሞ እናንተን ደግሞ ጠዋት ማታ አላሰማውም ነበር በህልማችን አላየንም። እናንተን ደግሞ አውርዶልናል። ቤተክርስቲያን እያያችሁት ነው። አሁን ንፋስና ፀሐይ እንትን እያለው ነው። ስለ ክርስቲያን አምላክ እርዱን። እኛም ክርስቲያን ሁነን በክርስቲያንነታችን እንቀበራለን ብለን ነው እንደዚህ ብለን እምንደክም እና እርዱን ነው። ክርስቲያኑ ወርቆብን መገልገያችን ኪዳነ ምሕረትና መድኃኔዓለም የሚገለገሉበት ቤተክርስቲያን ወርቆብን ውስጥ ቆራርጦ በልቶ ተጊዜ